እንግዲህ በናርሲስቲክ ፐርሰናሊቲ ሰዎች አቢዩዝ የተደረጉ ሰዎች ደግሞ ቪክቲሞቹ ምን አይነት ህይወት ነው የሚኖራቸው የሚለው እናያለን። ይህንን ለመረዳት ሜቢ ስለ ናርሲስቲክ ፐርሰናሊቲ ያወራሁትን ቪዲዮ ዞር ብሎ ማየት ሊጠይቅ ይችላል፣ ከዚህ በፊት ላላያችሁት ማለት ነው። የናርሲስቲክ ፐርሰናሊቲ ቪክቲም የሆኑ ሰዎች ወይ ደግሞ እነዚህ ሰዎች ጋር አንድ ላይ የመኖር አጋጣሚ ያላቸው ሰዎች የመጀመሪያው ነገር እነዚህ ናርሲስቲክ አቢዩዘሮች ሲያጠፉም እናንተ እንዳጠፋችሁ ስለሆነ እንዲሰማችሁ የሚያደርጉት በእነሱ ጥፋት እናንተ ይቅርታ ጠያቂ እንድትሆኑ ስለሆነ የሚያደርጓችሁ ህይወት በቃ በጥንቃቄ የተሞላ ነው የሚሆነው። ልክ እንቁላል ላይ እንደሚራመድ ሰው ነው መኖር የሚጀምረው ቪክቲሙ ማለት ነው። ሌላኛው ምንም ቢያደርግ ነገሮች በሱ ፌቨር ስለማይሆኑና አቢዩዘሩ ወይ ደግሞ ይሄ ናርሲስቲክ ፐርሰናሊቲ ያለው ሰው ሁሉንም ነገር ስለሚቆጣጠር እሱ ሲያጠፋም በእናንተ ምክንያት እንዳጠፋ እርሱ ሲናደድም እናንተ እንዳናደዳችሁት እርሱ የሆነ ነገር ሲፈጠርም በእናንተ ኤቭሪቲንግ እሱ ፐርፌክት ነው፣ ሌላኛው ሰው አት ፎልት ነው ሁሌም። ስለዚህ ቪክቲሞቹ ዲሶሺየትድ ይሆናሉ፣ በስሜት ይቆራረጣሉ፣ አንዳንዴ በአካል እንኳን ላለመቀራረብ ጥረት ያደርጋሉ። ከዛ በኋላ ደግሞ ይሄ ኢሞሽናል ነምብነስ የሚባል ነገር አለ፣ መደንዘዝ ምንም ነገር አይገርማቸውም። ከዛ በኋላ በቃ ህይወት ግን እንዲቀጥል ያስመስላሉ፣ ይስቃሉ፣ ይጫወታሉ፣ ግን they're not there, they're dissociated already በቃ ተለያይተዋል። ከዚህ የተነሳ ይሄ ከድንዛዜ የተነሳ ወይ ደግሞ ነገሮችን ፊል ለማድረግ ወደ ሱስ ሊገባ ይችላል፣ ወደ መጠጥ ሊገባ ይችላል፣ ድራግ ወደ መውሰድ ሊገባ ይችላል፣ ከዚህ ስሜት ለመደበቅ ማለት ነው። የዚህ ነገር ቪክቲም ያልሆነ ሰው አሁንም ማወራው ነገር ብዙም አይገባው። በትክክል ግን ናርሲስቲክ ፐርሰናሊቲ ካለው ሰው ጋር የኖረ ሰው ወይ ደግሞ እየኖረ ያለ ሰው ስለምን እንደማወራ ይገባዋል። ሌላኛው የራስን ፍላጎት እርግፍ አድርጎ መተው። በቃ የራስን ፍላጎት እርግፍ አድርጎ መተው። ይህ ሰው እንዳይከፋው የራሳችሁን ፍላጎት፣ በህይወታችሁ ያላችሁን ፕላን፣ በህይወታችሁ ያላችሁን ህልም፣ በጣም ትልቅ ቦታ የሚሰጠውን ነገር ሁሉ እርግፍ አድርጎ መተው። ሰልፍለስ ነው በቃ የሚኮነው ማለት ነው። እና በጣም ነው የሚያሳዝነው። በቃ የድንዛዜ ህይወት ነው የሚኖረው። እና አንደኛው ህልምን፣ የራስን ነገር፣ የራስን ፍላጎት፣ የራስን ስሜት ሁሉ እርግፍ አድርጎ ይተዋሉ ቪክቲሞቹ። ይሄ ናርሲስቲክ ፐርሰናሊቲ ያለውን አቢዩዘራቸውን ለማስደሰት ማለት ነው፣ ወይ ደግሞ ከሱ ጋር በሰላም ለመኖር በቃ። ሌላኛው በህመም ይሰቃያሉ። ይሄ ሳይኮሎጂካል የሆነው ፕሬሸር በአካላዊ ህመም ይገለጣል። በቃ ፊዚካል ፔን ኤክስፒሪየንስ ያደርጋሉ፣ የተለያዩ ህመሞችን ኤክስፒሪየንስ ያደርጋሉ። እነ ስትረስ ይመጣሉ፣ ኤንግዛይቲ ይኖራል፣ ዲፕሬሽን ይኖራል። እያንዳንዱ ብቻ